አቤት ማዘር ወንድሜ በራብ ሊሞት ነው። አንድ እንጀራ ካለ ስጡኝ። ወይ አፍርልብላ የኔ ልጅ መሶብ ውስጥም ያለው 5 እንጀራ ነው። እሱንም እፈልጋለሁ። እሺ ኧረ ማዘር እሺ ካልሆነ እንኳን በሆነ ነገር አግዙን። አይ እሺ ባንክ አካውንት አለክ? አለኝ። እኔም አለኝ። እየቀለደ ነው ማዘር? አይደለም። እሺ የንግድ ባንክ አካውንት አለክ? አለኝ። ከፋይዳ ጋር አገናኘው። ኧረ ማዘር ግን ተው፣ ወንድሜ እኮ በራብ ሊሞት ነው። የኔ ልጅ አይዟችሁ፣ ጠንክሩ። ሁሌ እየተራባችሁ አኖሩ፣ አንድ ቀን በሞት ትገላገላላችሁ። ኧረ ተው ግን ማዘር አይቀልድብን። ባይሆን የኔ ልጅ ቃል ገባለታለሁ፣ ወንድም ሲሞት ለ40 ጤፍ ገዛለታለሁ። አዎ ሰላም አሉ ማዘር። ሰላም ይንሳ። እንዴ ምን አደረኩኝ? ለምንድን ነው የቤት ኪራይን በወቅቱ ማከፍለው? አይደለም እኮ ማዘር፣ ደሞዝ ስላልወጣ ነው። ደሞዝ ሲወጣ ከፍሎታለሁ። ያንተ ደሞዝ አወጣምና እኔም ማማዝናሽ በራም መሞት አለብኝ? የቤት ኪራይን ነገ ባስጠኝ ከዚህ ቤት መንቀሬ ነው ማስወጣ። ምንድነው ማዘር የቤት ኪራይ 2 ቀን አለፈ ብሎ እንደዚህ የሚያደርጉት? ደም እቃዎችን በሙሉ ሰብስቤ ዛሬው እወጣለሁ። እቃዎችን አላለ በ10 ብር ወዛደር አሸክሜ የመጣውን እቃ ባሱ ሲጭኖ እንደመጣ ሰው እቃዎችን ስትላት እሺ ተማሪዎች ትላንት ስለምን እንደተማረ ነው የሚያስተውሳለ? አንተኛው ፊት ራሱ አልተመቸኝ። ምንድነው እንደ ሌባ የሚያደርግ? ትላንትናው ስለ HIV ኤድስ ነው የተማርነው። HIV ኤድስ በምን እንደሚተላለፈው በቀጥታ ስርጭት ይተላለፋል፣ በቲቪ አልፎ አልፎ ደግሞ በሬዲዮ። ማለት እንዴት ነው በሬዲዮ እና በቴሌቪዥን ማለት እንዴት ነው የሚተላለፈው? ያው ይተላለፋል እኮ ዋናው ልብ ነው። ዋናው ልብ ነው። ይሄኛው ቤት ፈርሶ ቢሰረሰል አቤት እቃ ልገዛ ነው። ብር ስጠኝ። አንቺ በየቀኑ ብር ትያለሽ። ስንት ስብሰባ አበል ምናምን ተቀብዬ እኮ የማገኘው ገንዘብ ነው። ገንዘብ መጫወቻ ነው እንደላንቺ። ተይ እንጂ ኧረ አትጫወሽብኝ እኮ እንቺ። ይሄ እንቺ ዝርዝር ያለው ይሄ ነው። ይበቃሻል፣ ይበቃሻል። ቂጣፊ ኧረ እንዴት ያለ ልጅ ይበቃኛል፣ ይበቃሻል። ናንሳምን ይወዳባት። እኔ እኮ ታንኳሊት እኮ ነው። እኔ አሁን አይተንኮለኛል። በይ ሂጂ ቀጥይ። አታቃጥልኝ። አቃጠለችኝ እኮ። አሁን ልሂድና ይሄን ቢራ እንዳልጠጣ ቀዝቀዝ ልበል እስኪ። ሜሪንዳ ነገር አሁን ልሂድ እስኪ። አቤት እዚህ ሆነ ቁጭ ብለህ ነው? አዎ እዚህ ነኝ። ምንድነው ደግሞ ላይ ከፍ አድርጋችሁ ታሳሱቁን? ወደ ላይ ከፍ ታታይ ደረጃ ነገር ምን ነበር? ምን ፈልገህ ነበር? እንትን ቢራ እንዳለ እንደ ቀዝቃዛ ነገር የሃይላንድ ይሆንልህ ወይስ? የሃይላንዱን አድርገው። 80 ብር ነው። እሺ ምን ነው ገንዘብ ጣልኩ። አሁን ስመጣ ጣልኩ 8700 ብር። ኧረ 8000 ብር ይዘህ እሱ ኪስ ግን አልገባህም? ይይዛል። አዎ እና የጥልህ ነው መንገድ ላይ ጥልህ ነው የሚሆነው። ኧረ ተቃጠልኩኝ። አሁንስ እንደው እና እስኪ የመታበትን ያየህ ሂድ እስኪ። ነው ትራንስፖርት ይዘህ መታል? ኧረ ምንም አልያዝኩም። ኧረ በታክሲ መተህ እንደው የት ጥየው ነው አንተ? እንደ አውጥታው ሰርቀው ይሆናል። በቃ ሰርቀው ይሆናል ሌባ። 200 ብር። አዎ 8000 ብር። እሺ በቃ እመጣለሁ። የዱቤ ተው ተቃጠልኩ። ዙሮ ተቃጠልኩ። ወንድሜ ምን እያረክ ነው? ምን እየሰራ? መኪናው ላይ ምን እያረክ? ምን እያረክ ነው መኪናው ላይ? ማታ አቁማችሁ ሄዳችሁ እናንተ ናችሁ እንዴ? አዎ ማታ እንዳቆማችሁ ተሰቅዬ እዚህ ነው ያደርኩት። እዚህ ነው መኪናው ላይ? የኛ መኪና ላይ? አዎ። ምን ፈልገህ? አይ ለሊት ቃጭናችሁ ልትወጡ እንደሆነና እኛ ጫኝና ወራጆች እንዳንሰራ ልታረጉ እንደሆነ ስለው እና እንጀነስ ምን አገባና እኛንም እንሰራው እናቴ እኛንም እንሰራው። አሁን አንተ ምንድነው እኔ ነኝ እቃው ማውረደው መጭነው ነው እያልክ ያለው? ምን እንደው ጀሞን አሰልፈዋለሁ እንዳለ ደውል ምንድነው ፍላጎት ተናገር። ተውሽ ምንድነው ፍላጎት ተው። እኛና እናንተ ከተስማማን ነገሩን መቅረፍ እንችላለን። 5 ይፈልጋሉ። ለሊት ሙሉ ብርድ ሲመታኝ ነው ያደርኩት። 5000 ብር እቃው ማለት 2500 አይወርድም። ና ወረድ 500 ብር ማያወጣ እቃ እንስሳል እንዴ? ደወልኩኝ ግን ነገር እኮ ከመጡ በኋላ አይደለም ጓደኛ ጋር ትራምፕ ጋር ለምን አትደውል? አንገትን እንቆጣጣ። አንዴ አስደውለኛ ወንድ ኮንክ አስደውለኛ። እስቲ ደውል ና እስቲ ና ሰላው እንዳውርድ ምንድነው ያወራው? ይሳል አስሉት ና ታላኪ አስለው 50 ብርም ከፍላ ስለሆነ ለሰው እንዴ አንቺ ባለ ሱቅ ወይ አንቺ የብያ ወይ ያሉልሽ አንዴ ንሻልሻ አለን ስኳር ይኖራል? አዎ ስኳር አለ። ደም ግፊትስ?
ነው።